ሰላም እንዴት ናችሁ? ሰላማችሁ በያላችሁበት ይብዛልኝ። መሳፍንት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ቲክቶክን በተመለከተ ይሆናል። ቲክቶክ ለብዙዎቻችን ከመዝናኛነት ባለፈ ራሳችንን የምናስተዳድርበት ገንዘብ የምንሰራበት ፕላትፎርም ሆኗል እና ቲክቶክ የማይጠቀም ሰው አለ ብሎ ማለት አይቻልም። በዚህ ሰዓት ሁሉም እጅ ላይ የሚገኝ ፕላትፎርም ነው። ብዙዎቻችን ደግሞ ይሄ ቲክቶክ አካውንታችን እንዲያድግ ብዙ እውቅና እንዲኖረው ወይም ደግሞ ብዙ ሰዎች ጋር እንዲደርስልን ምንችለውን ሁሉ እናደርጋለን። ብዙ ጥረት እናደርጋለን፣ ብዙ ድካም እንደክማለን። ነገር ግን በዚህ መሃል ብዙ የደከምንበትን አካውንታችንን ሲጠፋብን ወይም ስንሰረቅ ይስተዋላል እና እኔም እንግዲህ ዛሬ በቪዲዮ ይዤላችሁ የመጣሁት ነገር ምንድነው ቲክቶካችሁን ብዙ የምትደክሙበትን ብዙ የለፋችሁበትን ቲክቶክ አካውንታችሁን እንዳትሰረቁ ወይም ደግሞ እንዳይጠፋባችሁ የሚያደርጉ ወሳኝ ነጥቦችን ላሳያችሁና እንዳትሰረቁ ቀድማችሁ የምታደርጓቸውን ጥንቃቄ ወይም የምታስተካክሏቸውን ሴቲንጎች ለማሳየት ነው ይሄን ቪዲዮ የሰራውላችሁ ማለት ነው። ስለዚህ ቪዲዮአችን እንዳይረዝም ቀጥታ ወደ ቪዲዮ ብንገባ ነው የሚሻለው። ሐሳቡን በዚህ መልኩ አጠር አድርጌ ከነገርኳችሁ ማለት ነው። ያው ብዙ ትላልቅ ቲክቶከሮች ሳይቀሩ አካውንታቸውን ሀክ እየተደረጉ ወይም ደግሞ በራሳቸው ስህተትም ሊሆን ይችላል፣ ከአቅማቸው በላይ በሆነ መንገድም ሊሆን ይችላል አካውንታቸውን እየተሰረቁ ብዙ ችግር ላይ ሲወድቁ አይተናቸዋልና ከዛ በፊት ማድረግ ያለባችሁን ጥንቃቄዎች ነው ማሳያችሁ ማለት ነው። ይሄን ቪዲዮ እስከ መጨረሻው ካያችሁ በኋላ ቲክቶክ አካውንታችሁን አስተካክላችሁ ከምንም አይነት ስጋት ነፃ መሆን እንደምትችሉ ላረጋግጥላችሁ ፈልጋለሁ። ቀጥታ ወደ ቪዲዮ ነው የምንሄደው። እሺ፣ ስለዚህ እንግዲህ መጀመሪያ ምንድነው የምናደርገው? ቲክቶካችን ላይ እንገባና የራሳችን ፕሮፋይል የሚለውን ነክተን እዚህ ጋር ፕሮፋይላችን ጋር ነው የምንገባው። ከዛ በኋላ በቀኝ በኩል ከላይ እንደምታዩት 3 መስመሮች አሉ። እዛ ጋር ገብተን ሴቲንግ ኤንድ ፕራይቬሲ የሚለው አማራጭ ውስጥ እንገባለን። ስለዚህ እነዚህ ብዙ አማራጮች ተቀምጠዋል። ከነዚህ ውስጥ እኛ መጀመሪያ የማሳያችሁ ነገር ምንድነው፣ ሴቲንግ ውስጥ ከገባን በኋላ እንግዲህ የመጀመሪያ የምናየው ነገር ምንድነው፣ ብዙ ሰዎች አካውንታቸውን ቪዲዮ ከማየት አልፈው አካውንቱን ለማሳደግ ብዙ ጥረት ካደረጉ በኋላ ብዙ ቪዲዮዎችን ፖስት ካደረጉ በኋላ ለማስታወሻነት የሚቀመጡ ፎቶዎችና ቪዲዮዎችን ሁሉ ፖስት ካደረጉበት በኋላ የሚገጥማቸው አንድ ችግር አለ። ይሄ ምንድነው? ስልካቸውን ሲቀይሩ ወይም ደግሞ ስልካችሁን ስትሸጡ ወይም ሲጠፋባችሁም ሊሆን ይችላል ማለት ነው። አካውንታችሁን መልሳችሁ ሌላ ስልክ ላይ ሎጊን አድርጋችሁ መጠቀም ሲከብዳችሁ አይቻለሁ። ብዙ ሰዎች ቲክቶክ ላይ ነው አክቹአሊ ይህን መረጃ ይዤ የመጣሁት ማለት ብዙ ሰዎች እንደዚህ ገጥሞናል ብለው እርዳታ ፈልገው በውስጥ ያናገሩኝ ብዙ ሰዎች አሉና ስለዚህ ምንድነው ማድረግ ያለባችሁ ማለት ነው። ይሄ የሚሆንበት ምክንያት የከፈታችሁበትን ስልክ ቁጥር ወይም ደግሞ የከፈታችሁበትን ኢሜል አካውንት በትክክል ካለማወቃችሁ የተነሳ ነው። ቲክቶክን የዛሬ 2 ዓመት የዛሬ 3 ዓመት የዛሬ 10 ዓመትም ሊሆን ይችላል የከፈታችሁት። እስካሁን አንድ ስልክ ላይ ስላገኛችሁት ብቻ እየተጠቀማችሁበት ነበር። ነገር ግን በምን አይነት ስልክ ቁጥርና ኢሜል ሎጊን እንዳደረጋችሁት በደንብ አላስተዋላችሁትም ነበር ማለት ነው። ስለዚህ እሱን ማየት አለባችሁ ነው የመጀመሪያው ነገር። ስለዚህ አካውንት የሚለው አማራጭ ውስጥ ነው የምትገቡት። ከነዚህ ውስጥ አካውንት ውስጥ ትገቡና አካውንት ኢንፎርሜሽን የሚል የመጀመሪያው አማራጭ ውስጥ አሁንም በድጋሚ ትገባላችሁ። ከዛ በኋላ እንደምታዩት ፎን ነምበር ይላል፣ ኢሜይል ይላል፣ ዴት ኦፍ በርዝ እና አካውንት ሪጅን የሚል ነገር አለ። ከነዚህ ሁለቱ መሰረታዊ ነገሮች ናቸው። መቀየርም ማስተካከል የምንችላቸው ሁለቱን ነው። ላሳያችሁ የፈለኩት ምንድነው፣ ፎን ነምበር የሚለው ለምሳሌ እዚህ አካውንት ላይ ፎን ነምበር የለውም። ይህ አካውንት አሁን ለመጥፋት የበለጠ ተጋላጭ አካውንት ከሚባሉት ውስጥ ነው። ምክንያቱም ይሄን ኢሜይል አለው እንደምታዩት። ያው ኢሜይሉን ባላቀው ግን ፓስወርዱን ባላቀው ወይም ይሄን ኢሜይል ሌላ ስልክ ላይ ሎጊን ማድረግ ባልችል ይሄን አካውንት ማግኘት አልችልም ማለት ነው። ይሄን ስልክ ከጠፋብኝ ወይም ይሄን ስልክ ከቀየርኩት ሌላ ስልክ ላይ ይሄን አካውንት መጠቀም አልችልም ማለት ነው። ስለዚህ እዚህ ጋር ስልክ ቁጥር ማስገባት የግድ ነው። ልክ እንደዚህ ፎን ነምበር የሚለውን ነክተን ስልክ ቁጥራችንን አስገብተን በምናውቀው ስልክ በምንጠቀምበት ስልክ አካውንታችንን አፕዴት ማድረግ እንችላለን ማለት ነው። ይሄን በጣም መሰረታዊ ነገር ነው ለአካውንታችን። ይሄን ማወቅ አለብን። የመጀመሪያው ላሳያችሁ የምፈልገው ይሄንን ነው። ሁለተኛው ደግሞ ፓስወርድ አለ እዛው አካውንቱ ውስጥ ገብተን እዛው ማለት ነው ፓስወርድ ክሬት ማድረግ ይኖርብናል። ፓስወርድ ክሬት ማድረጋችን እንግዲህ የሚጠቅመን ለምንድን ነው ካላችሁ ሌሎች ሰዎች የኛን ስልክ ቁጥር የሚያውቁ ሰዎች በስልክ ቁጥራችን አካውንታችንን ሎጊን ለማድረግ ወይም አካውንታችንን ለመስረቅ የሚሞክሩ ከሆነ ፓስወርድ ይጠይቃችኋል ማለት ነው። ቬሪፊኬሽን ኮድም ይጠይቃል በእርግጥ አካውንት ሎጊን ሲደረግ። ነገር ግን ስልኩን በሆነ አጋጣሚ ከእጃችን ተቀብለውት ወዳው ቢሞክሩት ቬሪፊኬሽን ኮዱ ስልኩ ላይ ስለሚገባላቸው ወዳውኑ የነሱ ስልክ ላይ ሎጊን ማድረግ ይችላሉ። ገብቷችኋል አይደል? ስለዚህ ፓስወርድ ካለው ግን ፓስወርዳችንን እኛን ካልጠይቁን ማወቅ ስለማይችሉ ፓስወርድ ማስገባት
የግድ ነው። ሁለተኛው ነገር ያው ፓስወርድ እዚህ ጋር ያው ስትሮንግ የሆነ ፓስወርድ ነው የሚጠይቃችሁ። በካፒታል ሌተር አንድ ስፔሊንግ አንድ ወይም ሁለት ስፔሊንግ እንጠቀማለን። ከዛ በኋላ ደግሞ ሳይኖች አሉ። ለምሳሌ እንደ አት እና ሌሎች የመሳሰሉትን ሳይኖች ከነዚህ አንዱን ተጠቅመን ሌላ ቁጥሮችንም ማስገባት ይኖርብናል ማለት ነው። ለምሳሌ እንደዚህ ላሳያችሁ። አሁን እንደዚህ ያደረግን 8 መሆን አለበት። ያው አሁን ስትሮንግ ፓስወርድ ብሎ ክሬት ማድረግ እችላለሁ ማለት ነው። እሺ ከዚህ በመቀጠል እንግዲህ ሶስተኛ ላሳያችሁ የምፈልገው ነገር ምንድነው ሴኩሪቲ ኤንድ ፐርሚሽንስ የሚለው ጋር እንገባለን። ሴኩሪቲ ኤንድ ፐርሚሽን ውስጥ ስንገባ እንግዲህ እዚህ ጋርም የተወሰኑ አማራጮች አሉ። ከነዛ ውስጥ ዩር ዲቫይስ የሚለው አማራጭ ውስጥ ገብታችሁ የእናንተ አካውንት ካሁን በፊት ሎጊን የተደረገባቸውን ዲቫይሶች ዝርዝር ያመጣላችኋል እዚህ ጋር። ከነዚህ ውስጥ አሁን ዛሬ እየተጠቀማችሁበት ያልሆነ ስልክ ካለ ለምሳሌ አሁን እኔ ይሄ ስልክ ብቻ ከሆነ እኔ የሌላ ስልክ ስም እዚህ ውስጥ ካለ ወይም የሌላ ኮምፒውተርም ሊሆን ይችላል ሌላ ዲቫይስ እዚህ ጋር ካለ ድሌት የሚለውን ነክቼ ድሌት ማድረግ እችላለሁ ማለት ነው። ይሄ አካውንት እዛ ጋር እንዳይኖር የምፈልግበት ዲቫይስ ካለ ማስወጣት እችላለሁ። ድሌት የሚለውን ነክቼ እንደምታዩት ሪሙቭ ማድረግ እችላለሁ ማለት ነው። እኔ እነዚህ ዲቫይሶች ሁሉ የምፈልጋቸውና የኔ ስልኮች ስለሆኑ ግን ይሄን ድሌት ላድርገው። እንደውም አሁን እኔ ጋር የለም ይሄ ስልክ ሪሙቭ አደረኩት ማለት ነው። ስለዚህ ከዛ ስልክ ላይ ሙሉ ለሙሉ ይሄ አካውንት ሎግ አውት ሆኗል ማለት ነው፣ ወይም ኢንፎርሜሽኑ ጠፍቷል ማለት ነው። ይሄ በጣም መሰረታዊ ነገር ነው ማለት ነው። ሌላ አራተኛ ማሳያችሁ ነገር ደግሞ እዚህ ጋር እንደምታዩት ቱ ስቴፕ ቬሪፊኬሽን የሚል አማራጭ አለ። እዚህ ውስጥ ገብተን ቱ ስቴፕ ቬሪፊኬሽን ላይ ፎን ነምበር፣ ኢሜይል፣ አውተንቲኬተር እና ፓስወርድ የሚል አለ። ፎን ነምበር የለውም እንደምታዩት፣ አውተንቲኬተር የለውም፣ ኢሜይል እና ፓስወርድ አለው። ስለዚህ አውተንቲኬተር ያው አፕሊኬሽን ነው። አውተንቲኬተር የሚባል አፕሊኬሽን አለ። ዳውንሎድ አድርጋችሁ ኮኔክት ማድረግ ትችላላችሁ። ቪዲዮ እንዳይረዝም እሱን አሁን አላሳያችሁም። ከዛ ውጭ ግን እነዚህ ቤዚክ የሆኑ ነገሮች እንደምታዩት ፎን ነምበር ያስፈልጋል፣ የለውም የኔ ቅድም እንዳያችሁት ማለት ነው። ስለዚህ እነዚህን ነገሮች ሁሉ ራይት አድርገን ተርን ኦን ማድረግ አለብን። እዚህ ጋር ተርን ኦን ስናደርገው እንደምታዩት ያው ስልክ ቁጥር ስለነበረ ቀጥታ ወደ ስልክ ቁጥር ነው የወሰደኝ እኔን። ስለዚህ ስልክ ቁጥርን አስገብታችሁ ከሌለው ማለት ነው ሁሉንም እነዚህን አራት አማራጮች አስገብታችሁ ተርን ኦን ማድረግ ትችላላችሁ። እንደዛም ሆኖ እኔ ቱ ስቴፕ ቬሪፊኬሽን አሁን ኦን ተደርጓል፣ ነገር ግን ስልክ የለውም፣ አውተንቲኬተር የለውም። ቢኖር ደግሞ የበለጠ ስትሮንግ ይሆናል ማለት ነው። ሌላው ከዛ ቀጥሎ ሴቭ ሎጊን ኢንፎ የሚላል እዚህ ጋር። ይህን አማራጭ እንግዲህ ብዙ ሰዎች ባለማወቅ ኦን አድርገውት ነው የሚገኘው አካውንታቸው ላይ ኦን ነው። ይሄ ችግሩ ምን መሰላችሁ? ሴቭ ሎጊን ኢንፎ የሚለው ኦን ከተደረገ ይሄን ስልክ ብሸጠው ቢጠፋብኝ አሊያም ብቀይረው ለሌላ ሰው ባስተላልፈው ይሄ ስልክ ፎርማት ቢደረግ እንኳን ሌሎች ሰዎች እዚህ ስልክ ላይ ቲክቶክ አፕሊኬሽን ጭነው ሲገቡ የኛን አካውንት አውቶማቲካሊ ሎጊን ማድረግ ይችላሉ ማለት ነው። ቀጥታ ዩዘር ኔማችንን ያመጣላቸዋል፣ ሎጊን ብለው መግባት ይችላሉ። ቬሪፊኬሽን ኮድ ሊልክም ላይልክም ይችላል፣ እንደየዲቫይሱ ሊለያይ ይችላል፣ እንደየአካውንቱ ሊለያይ ይችላል። ነገር ግን እዚህ ጋር እንደምታዩት ያለምንም ኢንፎርሜሽን እዚህ ዲቫይስ ላይ የእናንተን አካውንት ልመዝግበው ወይ አውቶማቲካሊ ሎጊን ለማድረግ እንዲጠቅማችሁ የሚል ዝርዝር ጉዳይ ነው ያለው ማለት ነው። ስለዚህ ይሄ ኦፍ ነው መደረግ ያለበት ባጭሩ። በፍጹም ይሄ ኦን መሆን የለበትም። ብዙ ሰዎች ስልካቸው ሲጠፋ አካውንታቸው አብሮ የሚጠፋበት ምክንያት ሁለተኛው ምክንያት ይሄ ነው ማለት ነው። ስለዚህ በዚህ ሁኔታ 5 መሰረታዊ የሆኑ አካውንት እንዳይጠፋ ወይም እንዳይሰረቅ የሚያደርጉ መሰረታዊ ነገሮችን አይተናል። ስለዚህ አሁን ያሳየኋችሁን ነገር በትክክል ከሰራችሁ በኋላ አካውንታችሁን ቼክ ማድረግ ትችላላችሁ። ወይም ደግሞ ሴኩሪቲ ቼክ አፕ የሚል አለ እዚህ ጋር ማለት ነው። ሁለተኛው አማራጭ ላይ ገብታችሁ ሴኩሪቲ ቼክ አፕ የሚለው ውስጥ ስትገቡ እንደምታዩት ይህ አካውንት ፎን ነምበር አልገባበትም፣ ስለዚህ ያው ራይት አልሆነም ማለት ነው። ፓስኪ አልገባበትም፣ ራይት አልሆነም። ኢሜይል አለው፣ ቱ ስቴፕ ቬሪፊኬሽን ኦን ተደርጓል፣ ዩር ዲቫይስ ይላል፣ ሴኩሪቲ አክቲቪቲ ፓስወርድ ኦን ተደርጓል ማለት ነው። ስለዚህ እነዚህ ነገሮች ኦን መደረግ እንዳለባቸው ነው እዚህ ጋር የሚያሳየን ማለት ነው። ስለዚህ እነዚህን 5 መሰረታዊ ነገሮች ቲክቶካችሁ ላይ በማስተካከል ወይም ደግሞ በማወቅ አካውንታችሁን ከመሰረቅ ወይም ከመጥፋት ማዳን ይኖርባቸዋል ማለት ነው። እንግዲህ ብዙ የምንደክምበትን አፕሊኬሽን በእውቀት ብናስተዳደረው በጣም አሪፍ ነው፣ ከብዙ ኪሳራ እንድናለን ማለት ነው። እሱን በማሰብ ነው ይሄን ቪዲዮ የሰራሁላችሁ። አብራችሁ ስለነበራችሁ ከልብ ነው የማመሰግነው። ይሄን ሚዲያ ሼር ብታረጉ፣ ሰብስክራይብ ብታረጉ፣ ደግሞ ቪዲዮውንም ላይክ ብታረጉ ሌሎች እንደዚህ አይነት ጠቃሚ ቪዲዮዎች እንድሰራላችሁ እኔን ታበረታቱኛላችሁ ማለት ነው። አብራችሁ ስለነበራችሁ ሁላችሁንም ከልብ አመሰግናለሁኝ። ሁላችሁም በያላችሁበት ሰላማችሁ ይብዛ። በድጋሚ መልካም ጊዜ ይሆንላችሁ።